بدا كياخذ الطريق ديالو ولكن يحاول إذا إلى يبحث نحو الرقم 2 ይህ ድንቅ አጨራረስ ኢትዮጵያውያን አትሌቶች ሰሞኑን በተደረገው በሞሮኮ በነበረው የራባት ማራቶን ላይ ወንዶች አትሌቶቻችን ተከታትለው ከአንደኛ እስከ ሶስተኛ ድረስ በማጠናቀቅ ዓለምን ያስደምሙበት ድንቅ ውድድር አጨራረስ ነው። ይህንን ቪዲዮን ጨምሮ በሞሮኮ ራባት በተደረገው የወንዶች የማራቶን ውድድር ላይ ኢትዮጵያውያን አትሌቶች ያስመዘገቡትን እጅግ አስደናቂ አጨራረስን ወደ እናንተ እናደርሳለን። ኬንያውያን አትሌቶችን በማስከተል 3 ኢትዮጵያውያን አትሌቶች በሞሮኮ በተደረገው የራባት የማራቶን ውድድር ላይ በአንደኝነት አጠናቀውታል። ሰሞኑን በነበረው ፕሮግራማችን ላይ የሴቶቹን የራባት ማራቶን ውድድርን ቪዲዮ ወደ እናንተ ማድረሳችን ይታወሳል። ኢትዮጵያ በሁለቱም ጾታዎች በወንዶቹም በሴቶቹም ሰሞኑን በተደረገው የራባት ማራቶን ውድድር ላይ ከአንደኛ እስከ ሶስተኛ ደረጃ ድረስም ይዘው ማጠናቀቃቸውን እናስታውሳለን። ለዛሬ ደግሞ የወንዶቹን ቪዲዮ ወደ እናንተ የምናደርስ ነው የሚሆነው። ይህ አዲስ አትሌቲክስ የዩቲዩብ ቻናላችን ነው። የተለያዩ አትሌቶቻችን በዓለም መድረኮች ላይ የሚያስመዘግቧቸውን ድንቅ ውድድሮችና ድንቅ ድሎችንም ወደ እናንተ እየተከታተልን የምናቀርብበት ፕሮግራማችን ነው። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ታዲያ እናንተ ከኛ ጋር ቆይታን ስታደርጉ ለጀግኖች ኢትዮጵያውያን አትሌቶችና ላስመዘገቡት ድል ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። እንደዚህ አይነት ኢትዮጵያውያን አትሌቶቻችን የሚያስመዘገቡትን ድል በቪዲዮ ለመመልከት ደግሞ ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። ቪዲዮአችንንም ላይክ እያደረጋችሁ እንድትጀምሩት ጋበዝኳችሁ። الرجال كما هو الحال على مستوى العنصر النسوي لدينا على مستوى كل كوكبه مجموعه ولادي خصو يخرج لان عنده هذيك 36 الفوق عطيه የሞሮኮ ራባቱን ድንቅ ድል ወደ እናንተ ከማድረሳችን በፊት አንድ መረጃን አስቀድመን እንጀምር። ኢትዮጵያዊቷ አትሌት በድንገት ህይወቷ ማለፏን ትላንትና ሰምተናል። የረጅም ርቀት ሯጭ የሆነችው አትሌታችን የብርጓል መለሰ ናት። በድንገት ህይወቷ ማለፏን የኢትዮጵያ አትሌቲክስ ፌዴሬሽን ይፋ አድርጎት እንደነበረው የምናስታውሰው በትላንትናው ዕለት ለልምምድ በወጣችበት ወይም ደግሞ ልምምድ ላይ ያለች ነው። በድንገት ህይወቷ ማለፏን የኢትዮጵያ አትሌቲክስ ፌዴሬሽን መረጃውን ይፋ ያደረገው አትሌት የብርጓል መለሰ በተለያዩ ውድድሮች ላይ በተለይ ኢትዮጵያን ስታኮራ ለኢትዮጵያም ደግሞ ድንቅ ድሎችንም ያመጣች አትሌታችን እንደነበረች ጭምር ይታወሳል። አትሌቷ በ2015 እንኳን በተደረገው በኮንጎ ብራዛቪል በዚሁ በአፍሪካ በተካሄደው የመላው አፍሪካ ጨዋታዎች ሀገራችንን ወክላ በግማሽ ማራቶን ውድድር 3ኛ ደረጃን ይዛ አጠናቃ የነሐስ ሜዳሊያን ማምጣት የቻለች አትሌታችን ናት። እንዲሁም ደግሞ ኢትዮጵያ በዓለም አቀፍ የጎዳና ላይ ውድድሮችም ስሟን ስታስጠራ ከቆዩ አትሌቶች መካከል አንደኛዋ ናት። ለምሳሌ ያክል በ2015 የቺካጎ ማራቶን ላይ 2ኛ ደረጃን ይዛ አጠናቃለች። በቻይና ሻንጋይ በተደረገውና እንዲሁ ፕራግና ሂውስተን ማራቶኖች ላይ ደግሞ ድል የቀናት አትሌታችን ነበረች። የፓሪስ የግማሽ ማራቶንንም 2 ጊዜ እንዲሁም ማሸነፍ መቻሏን እናስታውሳለን። በፖርቱጋል ሊዝበን ግማሽ ማራቶንም እንዲሁ ድል ቀንቷት እንደነበር የምናስታውሰው ነው። በቅርቡ ደግሞ ይካሄዳል ተብሎ በሚጠበቀው የኦታዋ ማራቶን ላይ ለመሳተፍ በዝግጅት ላይ እንደነበረች ጭምር ነው የተነገረውና የብርጓል መለሰም ህይወቷ ማለፏን ትናንትና ሰምተናል። ለወዳጅ ዘመዶቿ፣ ለአትሌቷ ቤተሰቦች እንዲሁ ለመላው የስፖርቱ ቤተሰቦችም በሙሉ መጽናናትን በመመኘት ነው የዛሬ ፕሮግራማችንን የምንጀምረው። በሞሮኮ ራባት በተካሄደው የማራቶን ውድድር ላይ ኢትዮጵያውያን አትሌቶች በሴቶቹ ከአንደኛ እስከ 3ኛ ደረጃ ድረስ ያጠናቀቁበትንና ድንቅ ውድድር የነበረውን ቪዲዮ በሰሞኑ በነበረው ፕሮግራማችን ላይ አስመልክተናችሁ ነበር። ዛሬ ደግሞ የወንዶቹን ቪዲዮ ነው ይዘን የቀረብንላችሁ። በዚህ ውድድር ላይ በርከት ያሉ ኢትዮጵያውያን በዚህ ውድድር ላይ ተሳትፎን አድርገዋል። ነገር ግን በትልቁ ያስመዘገቡት ውጤት ደግሞ በርካቶችን ያኮራ ነው። በተለይ ኢትዮጵያውያኑ አትሌቶች ቦኪ ድሪባ በአንደኝነት ይህንን ውድድር አጠናቆታል። ውድድሩን በአንደኝነት ከማጠናቀቅም ውጪ የኮርስ ሪከርድንም ጭምር የሰበረበት ነው። 2 ሰዓት ከ07 ከ52 ደግሞ የገባበት ሰዓት ነው። ከዛ ውጪ ቶልቻ ተፈራ 2 ሰዓት ከ08 ከ27 በመግባት ሁለተኛ ደረጃን ይዞ አጠናቋል። የራሱንም የግሉን ምርጥ ሰዓትን ያስመዘገበው ወይም ፐርሰናል ቤስት የምንለውን ሰዓት ነው ማስመዝገብ የቻለው። ጫሉ ደሶ ገልሚሳ ደግሞ ሶስተኛ ደረጃን ይዞ አጠናቋል። 2 ሰዓት ከ08 ከ28 የገባበት ሰዓት ነው። ቪክተር ሳዌ ከኬንያ፣ ከዛ ውጪ ራፋኤል ኮሊያን ደግሞ እንዲሁ ከኬንያም 4ኛና 5ኛ ደረጃን ይዘው
አጠናቀዋል። ሌሎች ኢትዮጵያውያን አትሌቶችም በውድድሩ ላይ ነበሩ። ነገር ግን ሃይሚሮ የሌ ደግሞ 6ኛ ደረጃን ከኢትዮጵያዊው አትሌት ይዞ ያጠናቀቀበት ነው። ከ1ኛ እስከ 3ኛ ደረጃን ጀምሮ ግን ይዘን በማጠናቀቃችን በዚህ ውድድር ላይ በወንዶቹም በሴቶችም ፉል ዶሚናንስ የነበረን ውድድር ነው ብሎ ማንሳት ይቻላል። በየአመቱ በሚደረገውና እጅግ በርከት ያሉ አትሌቶችም በሚካፈሉበት የሞሮኮ የራባት ማራቶን ውድድር ላይ ኢትዮጵያውያን አትሌቶች በድንቅ ድልም ያስመዘገቡበት ሆኖን የተመለከት ነው። የዚህን ውድድር በተለይ የወንዶቹን ቪዲዮዎች ደግሞ እንድትከታተሉ በአክብሮት ጋብዛችኋለሁ። እኛ በቀጣይ ፕሮግራሞቻችን እንደተለመደው ኢትዮጵያውያን አትሌቶች የሚያመጧቸውን ድሎች እየተከታተለን ቪዲዮዎችን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ለዛሬ ግን የወንዶቹን የነበረውን ደግሞ ትንቅንቅ የመጨረሻ ዙር ትንቅንቅን ቪዲዮውን ሙሉ እንድትከታተሉት በአክብሮት ጋብዛችኋለሁ። ሀሳብ አስተያየት ኮሜንት ቦክስ ላይ ልታጋሩ ትችላላችሁ። እንዲሁ ቪዲዮአችንንም ላይክ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ምስጋናችን ላቅ ያለ ነው። በቀጣይም ሌሎች ርዕሰ ጉዳዮችን ይዘን እንዲሁ የምንመለስ ይሆናል። ቪዲዮን እንድትከታተሉ ጋበዝኳችሁ። መልካም ቆይታ ይሆንላችሁ።